አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እምነትሽ? ኦፍ ኮርስ እንደዚህ ነው ማምነው። በጣም ብዙዎቹ ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም ያለው። ግን ለምሳሌ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለሽ ነው የምታምኚው? እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። አይደለም፣ አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው። እሱን እኮ ነው የምልህ። እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። እሱ የበኩር ከሆነ እኔ ደግሞ እንግዲህ አሁን የበኩር ልጅ እኛ ቤት አለች። ከእሷ ቀጥሎ ያለሁት እኔ ልጅ ለአባቴ ልዩ ልጅ ነኝ ብዬ አላምንም። የበኩር ነኝ እሱ ካለ እሱ የበኩር ነው፣ እኔ ደግሞ ታናሽ ነኝ። ያ ማለት እግዚአብሔር ነኝ ማለት ግን አይደለም። እግዚአብሔር አባቴ ነው፣ ልጅ ነኝ ማለት ነው። ወደ እሱ አልመጣሁም። ስለዚህ በዚህ ጉዳይ ላይ ከኃይለ ዮሐንስ ጋር አንድ ነው ማለት ነው እምነትሽ? እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነኝ። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። ያ ማለት ግን እግዚአብሔር ወልድ አምላክም ሰው ነው፣ አምላክም ሰው ነኝ ማለት ግን አይደለም። ልጅ ነኝ። አይ እሱን አልጠየኩም። በቃ ስለዚህ አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እምነትሽ? ኦፍ ኮርስ እንደዚህ ነው ማምነው። በጣም ብዙዎቹ ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም ያለው። ግለሰብ ከመጽሐፍ ቅዱስ እየጠቀሰ ሳይሆን አብያተ ክርስቲያናት እያለ ነው። አብያተ ክርስቲያናት ስንገባ ሜን ላይን ቸርቾች፣ ባፕቲስቶች፣ ሉትራኖች፣ ሜቶዲስት፣ ኤጲስኮፓል ቸርች ኦፍ ኢንግላንድ፣ ሉትራን ቸርች፣ ሁሉም የየራሱ ቤት የየራሱ አስተሳሰብ አለው። ሰላም ወንዶች እንዴት ናችሁ? ጸጋና ሰላም ከሁላችን ጋር ይሁን። ይህንን ቪዲዮ አይታችሁታል ብዬ አስባለሁ። እነዚህ ሰዎች እየተናገሩ ያሉት ነገር ፍጹም ኑፋቄ ከመሆኑም በላይ ደግሞ በወንጌል አማኞች መካከል ያለ ትምህርት ነው ብለውም ደግሞ እየዋሹ ይገኛሉ። የትኛውም ጤናማ ወንጌል አማኝ ይህንን ትምህርት ሊያምነው አይችልም። የኢየሱስ ክርስቶስ የእግዚአብሔር ልጅነት ከኛ የእግዚአብሔር ልጅነት ጋር ፈጽሞ የሚገናኝ አይደለም። ይህንን በተደጋጋሚ ስናገረው ነበር። ዛሬ ትንሽ በአጭሩ አንዳንድ ነገሮችን አሳያቸዋለሁ። በመጀመሪያ ይህ ትምህርት ምን ያህል አደገኛ ትምህርት እንደሆነና ደግሞ ትምህርተ ሥላሴን እስከምን ድረስ ሄዶ እንደሚያበላሽብን አሳያቸዋለሁ። ሁለተኛ ነገር ደግሞ ትክክለኛው የኢየሱስ ክርስቶስ ልጅነት መጽሐፍ ቅዱሳዊ ትምህርት ምን ይመስላል የሚለውን አሳያችሁና በወንጌል አማኞች መካከል አሁንም ይህ ትምህርት አለ የሚለው ሐሰተኛ የሆነ ክሌም ምን ያህል ሐሰት እንደሆነ ደግሞ ቢያንስ የኔን ቤተክርስቲያን የመሰረተ ክርስቶስ ቤተክርስቲያንን አስተምሮ አሳይቻችሁ ጨርሳለሁ። እሺ ወደ መጀመሪያው ስንሄድ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለውን ትምህርት ከጸጋ ልጅነት ጋር የሚያያይዝ ወይም ደግሞ ሰዎች የእግዚአብሔር ልጅ ከመሆናቸው ጋር አያይዘው የሚመጡ ሰዎች እጅግ በጣም አደገኛ የሆነ ታሪካዊ ኑፋቄ ውስጥ እንዳሉ ልንገነዘብ ይገባል። ይህም ደግሞ አዶፕሽኒስት ክሪስቶሎጂ ተብሎ ይጠራል። ታዲያ አዶፕሽኒስት ክሪስቶሎጂ ምንድነው ለምትሉ በነ ጳውሎስ ዘሳሙሳጤ የተጀመረ ትምህርት ሲሆን ከዛም በኋላ ደግሞ እጅግ በጣም ብዙ ደርዝ ባለው መልኩ የተለያየ የስህተት ትምህርት ውስጥ ገብቶ እናገኘዋለን። ይህ ትምህርት ኢየሱስ ክርስቶስ የእግዚአብሔር ልጅነቱ ጊዜያዊ ነው ወይም ደግሞ በስጋ ከመጣ በኋላ የተሰጠው ልጅነት ነው ወይም በስጋው ሲመጣ ነው ልጅ የተባለው የሚል ትምህርት ነው ማለት ነው። ይህንን ትምህርት የሚያምን የትኛውም ክላሲካል የሆነ ክሪስቶሎጂን የሚከተል ወይም ደግሞ በቤተ ክርስቲያን ታሪክ ውስጥ ስንማር የነበረውን ያንን ነገረ ክርስቶስ የሚከተል አማኝ የለም። ስለዚህ ይህ ትምህርት እጅግ በጣም አደገኛ ኑፋቄ ሆኖ እናገኘዋለን ማለት ነው። ታዲያ ኑፋቄነቱ ግን እስከ ትምህርተ ሥላሴ ድረስ ይደርሳል። ምክንያቱም ኢየሱስ ክርስቶስ ዘላለማዊ የእግዚአብሔር ልጅ ካልሆነ አባት ዘላለማዊ አባት መሆን አይችልም። ምክንያቱም አባት ልጅ የበሌለበት አባት ሊሆን ስለማይችል ማለት ነው። ስለዚህ የኢየሱስ ክርስቶስ ልጅነት ባይ ነሰሲቲ ነው። ስለዚህ በዚህ ምክንያት ኢየሱስ ክርስቶስ ዘላለማዊ ልጅ ካልሆነ አብም አባት አይደለም ማለት ነው። ስለዚህ በሥላሴ አካላት መካከል ያለውን ዘላለማዊ ግንኙነት በምንም አይነት መልኩ አናብራራውም። በዚህም ምክንያት ኢየሱስ ክርስቶስ የእግዚአብሔር ልጅነቱ ዘላለማዊ ነው ካላልን ትምህርተ ሥላሴያችንንም እናጠዋለን ማለት ነው። ስለዚህ ነው አደገኛ ኑፋቄ ነው ያልኳችሁ። ቅድም በቪዲዮ የተመለከታችኋት እህት አስቀድሞ አንድ ነገር ስትናገር ነበር። እሱም ደግሞ ምንድነው ኢየሱስ ክርስቶስ በኩር ነው እኔ ደግሞ ተከታይ ነኝ ብላ ስትናገር ነበር። ስለዚህ ኢየሱስ ክርስቶስ የበኩር ወንድምነት ስልጣን ብቻ ነው ያለው ማለት ነው። እንደዚህ አይነቱን ትምህርት መጽሐፍ ቅዱስ አያስተምርም። ክህደት ነው፣ አደገኛ ትምህርት ነው። ለምን ይህንን አልክ ካላችሁኝ ደግሞ መጽሐፍ ቅዱስ ለኢየሱስ ክርስቶስ ብኩርናን ሲሰጥ እጅግ በጣም ወሳኝ በሆነና አምላክነቱን ሊያሳይ በሚችል መልኩ ነው ያስቀመጠው። ለምሳሌ ቆላሲያስ ምዕራፍ 1 ላይ ከቁጥር 15 እስከ 16 ያለውን ሐሳብ እንመልከተው። ኢየሱስ ክርስቶስ በዛ ክፍል ላይ በስክሪኑ ላይ እንደምትመለከቱት በኩር ተብሎ ተጠርቷል። ይህ ደግሞ ከፍጥረትም ሁሉ በፊት በኩር ነው በሚል ሐረግ ውስጥ ይገኛል። ይህ የሚያሳየው ከፍጥረት ሁሉ በፊት በኩር መሆኑ ኢየሱስ ክርስቶስ ፈጣሪነቱን የሚገልጥ እንደሆነ ነው። ይህ ደግሞ ኢየሱስ ክርስቶስ ፈጣሪ ነው። ከዚህ የተነሳ ከፍጥረት ሁሉ በኩር ነው የሚል ሐሳብ ይሰጠናል ማለት ነው። ኢየሱስ ክርስቶስ ዓለማትን ስለፈጠረ ከሆነ ዓለማት በሱ ስለተፈጠሩ ከሆነ በኩር የተባለው የፍጥረቱ ሁሉ ባለስልጣን ከመሆኑ የተነሳ ነው ኢየሱስን በኩር የምንለው ማለት ነው። ፍጥረት ሁሉ ስልጣኑ የኢየሱስ ክርስቶስ ከሆነ ደግሞ ኢየሱስ ክርስቶስ ያህዌ ወይም አምላክ የሚሆን ነው እንጂ ከያህዌ ስልጣን በታች የሆነ ወይም ደግሞ ልጅነቱን በስጋ ያገኘ ሊሆን አይችልም። ብኩርናውም ደግሞ የኛ
ወንድም ከመሆን ጋር ምንም የተገናኘ ነገር የለውም ማለት ነው። ከዚህ ጋር በተገናኘ ሌላ አንድ ጥቅስ ደግሞ ልጨምርላችሁ። ይህ ደግሞ ያለው በዕብራውያን መልእክት ምዕራፍ 1 ላይ ነው። ዕብራውያን ምዕራፍ 1 ላይ ደግሞ ይህ ቃል የተጠቀሰበትን ስፍራ ስትመለከቱ በኩርን ወደ ዓለም ሲያገባ የሰማይ መላእክት ሁሉ ይስገዱለት ተብለዋል ብሎ ይነግረናል። ይህ ደግሞ የሚያሳየው አንድ እውነታ አለ። እርሱ ምንድን ነው? ኢየሱስ ክርስቶስ በኩር የተባለበት ይህ አውድ መላእክት እንኳን እንዲሰግዱለትና እንዲያመልኩት የሚያደርግ ነው። መላእክት እግዚአብሔርን ካልሆነ በስተቀር ሌሎችን አያመልኩም፣ ለእግዚአብሔር ካልሆነ በስተቀር ለሌሎችም አይሰግዱም። ስለዚህ ኢየሱስ በኩር ተብሎ በተጠራባቸው በእነዚህ ሁለት ስፍራዎች የተባለው አምላክ ነው እንጂ የኛ ወንድም ነው አይደለም ማለት ነው። ስለዚህ ኢየሱስ ክርስቶስ የኛ ወንድም ስለሆነ በኩር ተብሏል የሚለው በጣም አደገኛና መጽሐፍ ቅዱሳዊ ያልሆነ አፈታት ነው። ከዚህ የተነሳ የትኛውም ወንጌል አማኝ ጤናማ ወንጌል አማኝ ከሆነ ይህንን ትምህርት አይከተልም ማለት ነው። ይህንን እጅግ በጣም አበክረን ልናምን ይገባናል። ከዛ ባለፈ እስቲ ወደ መሰረተ ክርስቶስ ቤተ ክርስቲያን የእምነት አቋም ልውሰዳችሁ፣ ማለትም ወደ ክርስቶስን መከተል ልውሰዳችሁና አንድ ነገር ላሳያችሁ። ኢየሱስ ክርስቶስ ልጅነቱ ከዘላለም ከእግዚአብሔር ጋር የኖረበት የመሆኑን ጉዳይ በስክሪኑ ላይ እንደምትመለከቱት እንደዚህ አስቀምጣው ትገኛለች መሰረተ ክርስቶስ። ይህ የሚያሳየው የኢየሱስ ክርስቶስ ልጅነት ዘላለማዊ እና ከአባቱ ጋር እኩል የሚያደርገው እንጂ በምንም መልኩ በስጋ ሲመጣ ልጅ የተባለበት ጉዳይ እንደሆነ አይደለም ማለት ነው። ከዚህም ባለፈ ደግሞ ልጅነቱ በምንም አይነት መልኩ እኛ ተከታዮች ሆነን እሱ ደግሞ በኩር ሆኖ የሚኖርበት ጉዳይ አይደለም ማለት ነው። ይልቅንም ኢየሱስ ክርስቶስ የእግዚአብሔር ልጅ ሲባል እሱ አምላክ ነው እያልን ነው ማለት ነው። ይህንን እጅግ በጣም አበክረን ልናስተምርና ልናምን ይገባናል። ከዚህ የሚወጣና ኢየሱስ ክርስቶስን ልጅነቱ በስጋ ሲመጣ የተሰጠው ነው የሚል ትምህርት ካለ እሱ የጤናማ ወንጌል አማኞች ትምህርት አይደለም። እንደዚሁም ደግሞ አዶፕሽኒስት ክሪስቶሎጂ የተባለ አደገኛ ኑፋቄ ነው ማለት ነው። ጸጋና ሰላም ይብዛላችሁ።